ቤተሰቦች ዛሬም በአዲስ ቪዲዮ መተናል። ጣፋጭ አድርገን ለእናንተ በዚህ መልኩ ይህንን ማቅረብ እንደምትመለከቱት ቀላል ስላልሆነ እኛም በትንሹም ቢሆን ለማገዝ ቪዲዮ ላይክ በማድረግና VPN ተጠቅማችሁ በመመልከት ተባበሩ። ወደ ቪዲዮ አለፉ። ታሪካችን ሲጀምር ሂቺያን የተባለ ወጣት በጠዋት ከልጁ ጋር ከእንቅልፉ ተነስቶ በስራው የኤአይ ቴክኖሎጂ ካምፓኒ CEO በመሆኑ ስራ ቦታ ለማምራት ሲዘጋጅና እሱም ሆነ ልጁ ሻዋው የሚያስፈልጉትን ነገሮች በሙሉ በማዘጋጀት ሲያመራ ይታያል። ጋዜጠኞች ተሰብስበው አዲሱ ስራውን እያስመረቀም ጥቅሙን መድረኩ ላይ ቆሞ እየተናገረ እያለ ትኩረታቸው በሙሉ ከስራው ይልቅ ጋዜጠኞቹ ስለሚወራበት ሐሜት በመሆኑ በድብቅ አግብቶ የወለደው ልጅ እንዳለው እየተነገረ መሆኑ ሲጠይቁት እና እሱም ግልጽ አድርጎ ልጁ በድብቅ እንዳልተወለደ እንዳላገባ ነገር ግን ልጅ እንዳለው ሲናገር ይታያል። ጥያቄዎቻቸውን መልሶላቸው ወደ ቢሮ በሚመለስበት ሰዓት ላይ ልጁ ሻዋው እቃዎችን እየወረወረ አኩርፎ ቢሮውን እየበጠበጠ ሲሆን ከረዳቶቹ መካከል አንደኛው እንኳን አረጋግታ ልታስቆመው ሳትችልና እሱ ራሱ አባቱ ሳይቀር እንዲረጋጋ ቢነግረውም በቁራጭ ወረቀት ላይ በማርፈዱ እንደተናደደበት የሚናገር ጽሑፍን እያሳየው አሁንም መበጥበጡን ሲቀጥል ይታያል። እኛም ከዚህ ክስተት ልጁ ማውራት እንደማይችል እንረዳለን። እንዲሁም ከጸሐፊው ጋር ሲነጋገር እንደምንረዳው እስከዛሬ ብዙ ሞግዚት ረዳቶችን ቀጥረውለት እንደነበር አንዳቸውም እንኳን ችለውት ወራቶችን ሊቆዩ እንዳልቻሉ ነው። ይቺ ሴት ደግሞ ቼን ትባላለች። አሁን ላይ ካፌ ውስጥ የቀድሞ ፍቅረኛዋንና አዲሷና ሀብታሙ ፍቅረኛውን እንዲገናኙ ቀጥራቸው እየተነጋገረች ሲሆን እስከዛሬ ለሱ ያደረገቻቸውን ነገሮች በሙሉ መዘግዘግ ጀምራ የሚኖርበትንም ሆነ የመኪና ኪራዩን እየከፈለች ጭራሹኑ ከፍላ እንዳስተማረችውና አዲስ ስራን እንዲያገኝ ሪሰርቾችን ሳይቀር እሷ እንደሰራችለት በመናገር አሁን ላይ ለያዛት ለአዲሱ ፍቅረኛው እንድትከፍላት ስትጠይቃትና ጥቂት ደቂቃዎችን ግን በዚህ መልኩ እየተነጋገሩ ከቆዩ በኋላ ተመልሳ ሐሳቧን በመቀየር እሱንም ሆነ ገንዘቧን እንደማትፈልግ ከህይወቷ እንዲወጣ ስላደረገችውም ደስተኛ እንደሆነች በመናገር እያዘነችም ቢሆን በእነሱ ፊት በኮንፊደንስ ተሞልታ ከቦታው ለቃ ስትወጣና ከጓደኛዋ ጋር ተገናኝታ አልኮል መጠጥ እየጠጣች ንዴቷን ለመወጣት ስትሞክር ይታያል። ቀን ወደ አመሻሽነት በሚቀየርበት ሰዓት ግን አካውንቱ ላይ በተለቀቀ አንድ ዜና አማካኝነት ጓደኛዋ እሷ በሰራችለት ጽሑፍ አማካኝነት የቀድሞ ፍቅረኛዋ በቀጣዩ ቀን ላይ ሽልማቶችን ለመቀበል እንደታጨ ስትነግራት ራሷና ንዴቷን መቆጣጠር ከብዷት ልታገኘው ወዳረፈበት ሆቴል ጉዞዋን ትጀምራለች። አጋጣሚም ሆኖ በተመሳሳይ ሰዓት እዛው ሆቴል ውስጥ ከልጁ ጋር ሂቼን ቁጭ ብሎ አንዳንድ ስራዎችን እየሰራ የነበረ ሲሆን ትኩረቱን በሙሉ ልጁ ላይ አድርጎ ባለማስተዋሉም ሳይታይ ከተቀመጠበት ተነስቶ ወደ ታችኛው የሆቴሉ ክፍል ሲያመራና አባቷ አናዶት ስለነበር የእሱን ፎቶ የያዘ ፖስተርን እያበላሸ ግርግሮችን ሲፈጠር ይታያል። ጠበቃዎችና አንዳንድ የሆቴል ሰራተኞችም ሊያስቆሙት በሚሞክሩበት ሰዓት ላይ ከነሱ ለማምለጥ ፈርቷቸው መራራጡንም የቀጠለ ሲሆን አባቱም ጥቂት ደቂቆችን ቆይቶ ስላጣው እየበላው የነበረውንና መሬት ላይ የተንጠባጠበውን ብስኩት እየተከተለ ከሁለቱ ረዳቶቹ ጋር ያለበትን ቦታ እያፈላለገ ሲሆን በተለያየ አቅጣጫ እንዲያፈላልጉት ተናግሮ እሱም ብቻውን እያፈላለገው ይገኛል። እሱ ግን ታችኛው ፍሎር ላይ እየተሯራጠ ስለነበር ሻንጣ የያዘ ጋሪ ሊገጨው ሲደርስና በሰዓቱ ቦታው ላይ ቼን ደርሳ ስለነበር ከመገጨት ደግፋ አስታድነው በስራውም የህፃናት የስነ ልቦና ዶክተር በመሆኗ እንደፈራና እንደተናገጠ ተረታ አቅፋ እንዲረጋጋ ስታደርገውና ጥያቄዎቿን በቁራጭ ወረቀት ላይ የጻፈ ምላሽ እየሰጣት አባቷና ዶት ፖስተሩን ሊገነጥል እንደሞከረ ሲናገርም ይታያል። በዚህም ሰዓት ላይ የአባቱ ረዳት መጥቶ ያገኘው ሲሆን እሷም የአሻንጉሊት ጌጥ ያለበትን ማዕረቧን እንደ ስጦታ ሰጥታው የቀድሞ ፍቅረኛዋን ለማግኘት ትታው ስትሄድ ይታያል። አስቀድማ ከጓደኛዋ ጋር አልኮል መጠጥ ጠጥታ ስለነበርና ሞቅ ብሏት ስለነበር አሁን ላይ ያዞራት ሲሆን በአጋጣሚ ሂቺያውን ወደ አንደኛው የሆቴል ክፍል ሲገባ ትመለከተውና የምትፈልገው ሰው እንደሆነ በማሰብ ተከትላ ወደ ክፍሉ በመግባት በሚያስቅ ሁኔታ ፋታ ሳሰጠው እየቀጠቀጠች እልዋንና ንዴቷን ልትወጣበት ስትሞክር ይታያል። ጨለማም ስለነበር ተታክሎ የክፍሉን ማብራት በማብራት እሱ የምትፈልገው ሰው አለመሆኑን እንድትረዳ አድርጎ ያስቆማት ሲሆን ከቦታው ለቆ ለመውጣት ቢሞክርም ቅድም ስትታገለው ግን ጸጉሯ ከከረባቱ ጌጥ ጋር ተያይዞ ስለነበር ሁለቱም ተያይዘው አልጋው ላይ ሲወድቁም ይታያል። እንዲላቀቁ ለማድረግ በሚሞክርበት ሰዓትም ሁለቱም ያላስተዋሉት ነገር ክፍት አድርጎ ትቶት በነበረው የማህበራዊ አካውንቱ ላይ ቀጥታ ስርጭት ተጀምሮ እሱም ላይቭ ገብቶ ስለነበር ክስተቱን ተከታዮቹ እየተመለከቱት እንደነበር ነው።
እሷም ጥፋተኛ በመሆኗ ከከረባቱ ይልቅ ጸጉሯን በመቀስ ቆርጣ ከቦታው ለቃ የወጣች ሲሆን የቀድሞ ፍቅረኛዋን ከአዲሱ ፍቅረኛው ጋር እጅ ላይ ተያይዞ በሱፍም አምሮበት ስትመለከተው አስቀድማ ንዴቷን በስህተት ሌላ ሰው ላይ ተወጣ ስለነበር በንቀት አይን ተመልክታቸው ትታቸው ከቦታው ለቃ ስትወጣ ይታያል። ጥቂት ደቂቃዎችም ከተቆጠሩ በኋላ ፕሮግራሙ ተዘጋጅቶ እሷ ባዘጋጀችው ጽሑፍ አማካኝነት የቀድሞ ፍቅረኛዋ አዲስ የሥራ እድገትን ሊያገኝ ቋምጦ እየተጠባበቀ ሲሆን ካምፓኒውን የሚያስተዳድረው ሂቺያንም መድረኩ ላይ ወጥቶ ቀደም እሷ ስደበደበው ጉዳዩን ደጋግማ እየነገረችው ስለነበር ሰውየው የቀድሞ ፍቅረኛዋ እንደነበር ተጠቅሞባት እንደተዋትም አምኖ እስኪጣራ ድረስ እሷን አምኖ ጉዳዩ እንዲሰረዝ ሲያደርግ ይታያል። በቤቱ ከተመለሰም በኋላ ከረባቱ ላይ የቀረውን ጸጉር ካጸዳ በኋላ አስቀድሞ ለረዳቶቹ ለልጁ የምትሆን ሴት እንዲፈልግለት ተናግሮ ስለነበር ከተደረደሩት ማንነትን የሚገልጹ ዶክመንቶች አንደኛው እሷ ያለችበት በመሆኑ ተመልክቶ ሲያስታውሳትና ጥቃት ያደረሰችበት ሰክራ በመሆኑ ልጅ ለመቆጣጠር የማትሆን አይነት ሴት መሆኗን አስቦ ዶክመንቷን ቆሻሻ መጣያው ሲከተው ይታያል። እንቅልፉን ከተኛም በኋላ በህልሙ ድሮ ላይ ስላጋጠመው የመኪና አደጋ እየተመለከተ ሲሆን አተኩሮ ፊቷን ያልተመለከታት አንዲት ሴትም ሕፃን ልጅን አቅፋ እየሮጠች ከቦታው ስትሄድ ተመልክቷል። እሱ ብቻ ሳይሆን ልጁም ቢሆን በተመሳሳይ ሰዓት ላይ አስቀድማ እሱ የሰጠችውን ማረብ እየተመለከተ አንዲት ሴት በዚህ ማረብ ከንፈሩን ጠርጋለት እንደነበር እያስታወሰ ይገኛል። ጠዋት ላይም ከእንቅልፉ ሲነቃ ጓደኛው ቤቱ ድረስ በመምጣት በማህበራዊ አካውንቱ ላይ ትናንትና የተለቀቀውን ቪዲዮ እንዲመለከት አድርጎ ክስተቱ በስራው ላይ ተጽዕኖ እንደሚፈጥርበት እየነገረው ሲሆን እሷም ብትሆን ያንግሮ በተባለች ጓደኛው አማካኝነት ክስተቱን ተመልክታ በተለይ ጋዜጠኞች የልጁ እናት እሷ መሆኗን እየዘገቡ ስለነበር የምታደርገው ነገር ጠፍቷት ግራ ስትጋባ ይታያል። እሱ ደግሞ ልጁ ክፍል ሲገባ ማረቡን እንደያዘ ከሌላ ጊዜው በተለየ መልኩ ጥቅልል ብሎ ተኝቶ ያገኘው ሲሆን ከእጁ ላይ ማረቡን አላቆ እንዲታጠብ ሲያደርግና ልጁም ከእንቅልፉ ከነቃ በኋላ ከጽዳቷ ማረቡን ተቀብሎ ሲያሸተው ጠረኑ ለቆ ስለነበር በድጋሚ በአባቱ ተናዶ ጥሎት ክፍሉ ሲገባ እናያለን። ሕፃናትን የሚንከባከቡ የስነ ልቦና ዶክተሮችን ለማናገርም እሷ ወደምትሰራበት ሆስፒታል ጉዞውን ያደረገ ሲሆን ከረዳቶቹ ጋር አንደኛው ክፍል ውስጥ ትቶ እሱ ከዶክተሮቹ ጋር ሲነጋገርና አንዳንድ ዶክተሮች መጫወቻዎችን ደርድረው ሊያዝናኑ ቢሞክሩም እሱ ግን ፊቱን በእጆቹ ሸፍኖ እያለቀሰ ስለነበር እሱ ጋር በመምጣት ከሁሉም ነጥላ ሕፃናቶች የሚገኙበት ክፍል ስታስገባውና እኩዮቹ ከሆኑ ሕፃናቶች ጋር እንዲተዋወቅ አድርጋው ስታዝናናው ይታያል። ጥቂት ደቂቆችንም ከቆየች በኋላ አባቱ በድንገት መጥቶ ከልጁ እንድትርቅ አድርጓት ትላንትና ስራው እንዲበላሽ አቅዳ ክስተቱ በጋዜጠኞች እንዲወራ እንዳደረገች በመናገር ጥፋተኛ አድርጎ እየወቀሳት ሲሆን ከእሷ ጋር ጓደኛ መሆን እንደሚፈልግ ልጁ በካርዶች ላይ ጽፎ ቢያሳየውም እየጎተተ ሲያወጣውና በመንገዱ ላይም ልጁ እንደወደዳት ማረቧንም የሰጠችው እሷ መሆኗን ሲያስረዳውና አቤት ከተመለሱ በኋላ እንኳን ደጋግሞ ስለሷ ሲጠይቀው ይታያል። በተለይ እስከዛሬ ልጁ የትኛውንም አዲስ ሰው ለመቅረብ ቢፈራም እሷን ግን በመውደዱ ተገርሞ ረዳቱን ተጠቅሞ ስለሷ ሲያጣራና በዝቅተኛ የኢኮኖሚ ደረጃ አነስ ባለ መንደር ውስጥ ተወልዳ እንዳደገች ከሌሎቹ ዶክተሮች አንጻር ውጤቷ ዝቅተኛ እንደሆነ የሚያጠራጥርና የተለየ ነገር እንደሌላትም ተረድቷል። በተለይ ትላንትና የሰጠችውን ማረብ ይዞ ጥቅልል ብሎ መተኛቱና አሁን ላይ ሳይቀር ዛሬ ቀን የሰጠችውን ሊፖፕ እንደያዘ ተኝቶ ስለነበር እሷ ማለት ለልጁ የምትሆን ዶክተር እንደሆነች ተረድቶ በቀጣዩ ቀን ላይ ሆስፒታሏ ድረስ በማምራት ሻንጣ ሙሉ ገንዘብ ከፊት ለፊቱ አስቀምጦ እሱ ሚላትን ነገር እንድታደርግ ልጁንም እንድትንከባከብለት ሊቀጥራት ሲሞክርና በሐሳቡ ከተስማማች እጥፍ አድርጎ ጭማሪ ገንዘብ እንደሚሰጣት ሲነግራት ከንግግሩ በገንዘብ የሚፈልገውን ነገር በሙሉ መግዛት እንደሚችል እንደሚያስብ በመረዳቷ በሐሳቡ ሳትስማማ ቀርታ ከቦታው ለቆ እንዲወጣ ስታደርገው እናያለን። ቢሮውም ከተመለሰ በኋላ ረዳቱና ጓደኛው በሆነው ሰው አማካኝነት እንዴት ሐሳቧን ማስቀየር እንዳለባቸው እቅዶችን ለማውጣት እየተመካከሩ ሲሆን እልህኛና ኩራት ያለባት ሴት መሆኗን በመረዳቱም አስቀድሞ ስለሷ እንዲያጣራ ፍቅርም እንዲያስይዛትና ፍቅረኛ ከሆነች በኋላ ጥቅሙን ለማስቀደም በፍቃዷ ልጁን እንደምትንከባከብለት ሐሳብ ሲያቀርብለት በሐሳቡም ተስማምቶ የምትወደውና የምትጠላውን ነገር በማህበራዊ አካውንቷ ላይ ካጣራ በኋላ በቀጣዩ ቀን ጠዋት የሥራ አጋሮቿ እስኪገረሙ ድረስ ቢሮዋን በስጦታ ዕቃ ሲሞላውና ይህም አልበቃ ብሎት ሁለተኛ እቅዱን ለማሳካት
ለማሳካት ከስራ እስክትወጣ በመጠበቅ ዴት እንዲወጡ ሲጠባበቃትና ከደቂቆች በኋላ ጨርሳ ስትወጣ በድንገት ያመጣው የባህሪ ለውጥ ግራ ስላጋባት በሞተሯ ትታው ስትሄድና ከኋላ እየተከተለ ጉዳዩን ሊያስረዳ ቢሞክርም አስቀድሞውኑ ንግግር ስለማይችል ጉዳዩን በተሳሳተ መንገድ ተረታ በተቃራኒው ሊያጠቃት መስሏት ፍጥነቷን ጨምራ ልታመልጠው ብትሞክርም ከፊት ለፊቷ በመምጣት ግን ሲያስቆማት ይታያል። እየተከራከሩ ሊያሳምናት በሚሞክርበት ሰዓትም በአጋጣሚ 3 ሰዎች አንዲት ሴት ላይ ጥቃትን ለማድረስ እየሞከሩ ስለነበር ከመካከላቸው ሳትፈራ ስትገባና እሱም እሷን ተከትሎ ገብቶ ዱርዬዎቹን በመደብደብ ሲያስቆሟቸው ይታያል። ጉዳዩም ከተረጋጋ በኋላ በጸባቸው መሃል እጁ ላይ ትንሽ ቁስል በመፈጠሩ ከቤቷ መድኃኒቶችን ይዛ በመምጣት ልትረዳው እየሞከረች ሲሆን ክስተቱ በጥቂቱም ቢሆን በመካከላቸው መግባባት እንዲፈጠር ሲያደርግና እሱም አስቀድሞ ባቀደው መሰረት ለልጁ ሳይሆን እየወደዳት የመጣ አስመስሎ ሲቀርባትም ይታያል። በዚህ መልኩ ምሽቱ ከተጠናቀቀ በኋላ በቀጣዩ ቀን ስራ ቦታ ስብሰባ ላይ ሆኖ ከቦርድ አባላቶች ጥያቄ ቢቀርብለትም እሱ ግን ወደ አይምሮ እሷ ስትመጣበትና ግራ ተጋብቶ ግልጽ ባያደርገውም ለረዳቱ በተዘዋዋሪ ስለ ጉዳዩ ሲጠይቀው እናያለን። እቅዱ እየተሳካለት በመምጣቱም ከስራ በኋላ ከልጁ ጋር በመሆን ጣፋጭ ኬኮችን ሰርቶ እሷ ወደምትሰራበት ሆስፒታል በመሄድ የሰጣት ሲሆን ሁለቱ እየተቀራረቡ ስለነበር በጉዳዩ ልጁ ደስተኛ እየሆነ ሲመጣና ከሌሎች ህፃናቶች ጋር አንድ ላይ በመሆን እየተጫወቱ አሪፍ ጊዜን ሲያሳልፉም ይታያል። አሁን ላይ በግልጽ የልጁ የስነ ልቦና ዶክተርና ረዳት በመሆን ስራዎችን ጀምራለች። ታዲያ ከጥቂት ቀናቶች በኋላ የልጁ የልደት ክብረ በዓል ቀን በመቃረቡ እዛ ሆስፒታል ውስጥ እየተንከባከበችውና እየተጫወቱ እያለ የሚወደውን ነገር ምን እንድታዘጋጅለት ስትጠይቀው በድንገት በፊቱ ላይ ቁጣ ሲታይና እየደረደረ የነበረውን መጫወቻ ሲበትነው እንዲረጋጋ አድርገው እሷ እስከዛሬ በትልቁ ልደቷን አክብራ እንደማታውቅ ተማሪ እያለች በትምህርት አማካኝነት አሁን ላይም በስራው አማካኝነት ትርፍ ጊዜን ስለማታገኝ አንዳንዴም ልደቷ መሆኑን ረስታው እንደሚያልፍ በመናገር እሱ ግን ማክበር እንዳለበት ልትነግረው እየሞከረች ሲሆን ንግግራቸውን እያዳመጠ የነበረው አባቱም ከእሷ ጋር ብቻቸውን እንዲነጋገሩ አድርጎ ከ5 ዓመታቶች በፊት በልደት ክብረ በዓል ቀኑ ላይ መኪና አደጋ አጋጥሞት እንደነበርና ከዛ ጊዜ በኋላ የማውራት ፍላጎቱን አቆሞ መናገር እንዳቆመ እስከዛሬ ብዙ ዶክተሮች እየተቀያየሩ ሕክምና ቢያደርጉለትም መፍትሄ ሊሰጡት እንዳልቻሉም ነግሯታል። እሷም ዶክተር በመሆኗ የሚፈራውን ነገር መጋፈጥ እንዳለበትና ከዛሬ በኋላ የልደት ክብረ በዓል ቀኑ ላይ አደጋ እንደተፈጠረ ሳይሆን ደስተኛ ሆኖ አሪፍ ጊዜን እንዳሳለፈ ማሰብ እንዳለበትና ግዴታ ሊያከብሩለት እንደሚገባም ነገረችው። በኤአይ ቴክኖሎጂ ላይ ተቋቁሞ የተሰራው ይሄ ካምፓኒያቸው አዳዲስ ሀሳቦችንና ምርቶችን በየጊዜው የሚያመርት ሲሆን አሁን ላይም ለጥንዶች የሚሆን እጅ ላይ የሚታሰር ብራስሌትን ሲያመርትና ከጥቅሞቹ መካከል የሁለቱንም የሙቀት ደረጃ የሚለካና ከተራራቁ እንኳን የት እንዳሉ አቅጣጫቸውን የሚጠቁም ነበር። ታዲያ እሱም አንደኛውን አድርጎ ሌላኛውን ለማን መስጠት እንዳለበት ግራ የተጋባ ሲሆን በአጋጣሚ እሷ ስለ ልጁ ልደት ለመነጋገር ወደ ቢሮ ስትመጣና እንዴት አድርገው ፕሮግራሙን ማዘጋጀትም ሆነ ልጁ ደስተኛ እንዲሆን ማድረግ እንዳለባቸው እቅዶችን ካወጡ በኋላ ሰዓታቶችን ቆይተው ምግቧንም ተመግባ እቤቷ ድረስ ሲሸኛትና አስቀድማ ስራ ቦታ ቆይታ ስለነበርና ስለደከማት እዛው መኪና ውስጥ እንቅልፍ ሲወስዳት እቤቷ ከደረሰም በኋላ ከእንቅልፏ ከመቀስቀሱ በፊት አንደኛውን የእጅ ጌጥ ሲያደርግላትና እሷም ነክታ ምን እያደረገ እንደሆነ ስትጠይቀው ግልጽ አድርጎ የጥንዶች እጅ ጌጥ በመባል እንደሚጠራ ባይነግራትም አዲስ ፕሮዳክት እንደሆነና ሊሞክረው እንዳደረገላት በመናገር ከመኪናው እንድትወጣ አድርጓታል። እቤቱ ከተመለሰም በኋላ አኩርፎ የተኛውን ልጁን ለማስደሰት ከሚወዳት ሴን ጋር ነገ እራት እንደሚበሉ የነገረው ሲሆን ገና ስሟን ሲሰማ ልጁን ደስተኛ ሆኖ ሲነቃና በአንድ ጊዜ ኩርፊያ ወደ ደስታነት ሲቀየር ይታያል። በቀጣዩም ቀን ላይ እሷ ራስ ምታትና ህመም ስሜት እየተሰማት ከእንቅልፏ ትነቃና ቀርታ እረፍት እንድታደርግ ጓደኛዋ ሀሳብ ብታቀርብላትም እሷ ግን ብዙ ስራ እንዳላትና ማከናወን እንዳለባት ተናገረች። ጥቂት ሰዓታቶችን ከተቆጠሩ በኋላ እሱ ስብሰባ ላይ ሆኖ በድንገት እጁ ላይ ያለው ብራስሌት በህመሙ አማካኝነት ሙቀቷ እየጨመረ ስለነበር ማስጠንቀቂያ ምልክቶችን ያሳየው ሲሆን ደውሎላት መድኃኒቶችን እንድትወስድ ቢነግራትም እሷ ግን አሻፈረኝ ስትልና ሰዓታቶች በተቆጠሩ ቁጥር ህመሙ የበለጠ እየተባባሰባት መጥቶ ሶፋው ላይ ስተኛም ይታያል። አመሻሽ አካባቢም ራሷን ቀዝቀዝ ለማድረግ መታጠቢያ ገንዳ ውስጥ ብትገባም የበለጠ እየዳከመች ግን የመጣች ሲሆን በአጋጣሚ ዛሬ የልጁ የልደት ክብረ በዓል ቀን ሆኖ እራት እየተመገቡ ለማክበር አቅደው ስለነበር
ስለነበር እሱ ከልጁ ጋር ፒክ ሊያደርጋት በሯ ላይ ቆሞ ደጋግሞ ቢደውላትም ሳታነሳለት ስቀርና በሯን እያንኳኳ ሲደውል ስልኳ ውስጥ እየጠራ ስለነበር እሷም ውስጥ እንዳለ ተረድቶ በተደጋጋሚ የበሯን የይለፍ ቃል ለመክፈት ሲታገልና ረጋ ብሎ ካሰበበት በኋላ ግን ከቀናቶች በፊት ለልጁ የልደት ቀኗን ስትነግረው ሰምቶ ስለነበር እሱ ላይ ተመስርቶ 0607 በማለት ሲሞክረው ሲከፈትለትና ሰው ብሎ ወደ ክፍሉ በመግባት እርቃኗን ቢመለከታትም እንድትለብስ አድርጎና አቅፎ ግን እንድተኛ ሲያደርጋት ይታያል። በቀጣዩም ቀን ላይ ተችሏት ከእንቅልፏ ስትነቃ ከጎኗ ልጁን ተኝቶ ያገኘችው ሲሆን ድምጿን እንድትቀንስና እንዳትቀሰቅሰው በምልክት ካሳያት በኋላ ብቻቸውን እየተነጋገሩና ቁርሳቸውን እየተመገቡ አሟት ስለነበር ትቷት መሄድ እንዳልፈለገና ቤቷንም እንዳጸዳላት በሚነግራት ሰዓት ላይ ትላንትና ትዝ የሚላት ነገር የመታጠቢያ ገንዳ ውስጥ እንደነበረች በመሆኑ ከውሃ ውስጥ ማን እንዳወጣት ግራ ስትጋባ በድንገት ልጁ ነቅቶ ወደ እነሱ